የሰው ልጆች ሁሉ ስኬቶች መሰረት ነው። ይህንን መሰረት ለማጠናከር ደግሞ ጤና ተቋማትም የሚሰጡት አገልግሎት ጥራትና ቅልጥፍና ወሳኝ ሚና ይጫወታል። ዛሬ በወረዳችን ፈለገ ሕይወት ጤና ጣቢያ ተገኝተን የዕለት ተዕለት ስራ እንቅስቃሴና አገልግሎት አሰጣጥ ሂደትን እንቃኛለን። ቀደም ሲል ሲስተዋሉ የነበሩ የካርድ ፍለጋ መዘግየቶችን አሁን ላይ በዘመናዊ አሰራር በመተካታቸው ታካሚዎች ሳይንገላቱ ወደ ሕክምና ክፍል እንዲያመሩ እየተደረገ ይገኛል። ስሜ ዶክተር አለማየሁ እባላለሁ። የስራ ድርሻዬ በፈለገ ሕይወት ጤና ጣቢያ ውስጥ ሜዲካል ዳይሬክተር ነኝ። እንደ ተቋም ቁጥራቸው ከ47,000 ለማያንሱ የወረዳው ነዋሪዎች የ24 ሰዓት የሕክምና አገልግሎት የሚሰጥ ተቋም ነው። በተቋማችን ውስጥ ከምንሰጣቸው አገልግሎቶች ውስጥ የማዋለድ አገልግሎት ለ24 ሰዓት፣ የተመላላሽ ሕክምና፣ የአዋቂ አዋቂና የህፃናት አስተኝቶ ማከም ሕክምና፣ የቀላል ቀዶ ጥገና እንዲህ የመሳሰሉትን እንዲሁም የድንገተኛ ሕክምናን ጨምሮ በተቋማችን ውስጥ ለ24 ሰዓት 7ቱንም ቀን አገልግሎት እንሰጣለን። በተቋማችን ውስጥ 5 ጠቅላላ ሐኪሞች እንዲሁም ቁጥራቸው ከ80 ያላነሱ የተለያየ ሙያ ያላቸው ባለሙያዎች ይገኛሉ። እንግዲህ እንደ ወረዳው ነዋሪ ቁጥር መብዛት 24 ሰዓት በምንሰጠው አገልግሎት የጤና አገልግሎቱን ለህብረተሰቡ ተደራሽ ከማድረግ አኳያ ጥሩ ስራ እየሰራን ያለ ነው። ይኸውም ከፍለው ከሚታከሙት ታካሚዎቻችን በአብዛኛው የጤና መድን አባል እንዲሆኑ ባደረግነው የምዝገባና የልየታ ስራ በርካታው የወረዳው ነዋሪዎች የጤና መድን አገልግሎት ተጠቃሚ ስለሆኑ ይኸውም ከድንገተኛ ወጪ ራሳቸውን የሚጠበቁበት ዘዴ መሆኑን ተገልጋዮቻችንም አምነውበት ወደ ስራ የገባን ስለሆነ በእቅዳችን መሰረት ከ100% ያህል ዘንድሮ በያዝነው እቅድ የወረዳውን ነዋሪ የጤና መድን ተጠቃሚ አድርገን አገልግሎት እየሰጠን ነው የምንገኘው። እንግዲህ በጠቅላላ በተቋም ውስጥ የመድኃኒት የፋርማሲ አገልግሎት አለን፣ የላቦራቶሪ አገልግሎት አለን። እንደዚሁም የተለያዩ የቀላል ቀዶ ጥገናዎችን የሚሰጡ ዲፓርትመንቶች በተሟላ የሕክምና አገልግሎትና በተሟላ ባለሙያ 24 ሰዓት አገልግሎት ለመስጠት በዝግጅት ላይ የሚገኝ ተቋም ነው። ተቋማችን 2 አይነት አገልግሎት በክፍያ የምንሰጠው ሰርቪስ አለ። እንደገና ደግሞ ካለ ክፍያ የሚሰጡ አገልግሎቶች አሉ። ከዚህ ውስጥም ለምሳሌ የሳምባ ወይም ደግሞ የቲቢ ሕክምና ምርመራውም ሕክምናውም በነፃ ነው የሚሰጠው። በቀጣይ ደግሞ የኤችአይቪ የጸረ ኤችአይቪ ሕክምናም ምርመራውም መድኃኒቱም በነፃ ነው የሚሰጠው። ክትባት ለህፃናቶች ክትባት እንዲሁም የማዋለድ አገልግሎቶች ከክፍያ ነፃ ለማህበረሰቡ የሚሰጡ ሲሆን ሌሎቹ ደግሞ ተመጣጣኝ በሆነ ክፍያ አገልግሎት የምንሰጥበት የህክምና ተቋም ነው ማለት ነው።